ሰላም ቤተሰቦቻችን በዛሬ ፊልም ዳሰሳችን ሻዶ ፎርስ የተሰኘውን ምርጥ የስለላ ፊልም እንመለከታለን። ፊልሙን ከመጀመራችን በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንዲሁም ፊልሙን ላይክ በማድረግ አበረታቱን እያልን ወደ ፊልማችን እናልፋለን። ፊልሙ ሲጀምር በሚያሚ የቀድሞ ወታደር ካይራ ኢላማው የተደበቀበትን ክፍል እየተመለከተች ነው። ሰውየው በአሁኑ ሰዓት በሌላ ህንጻ ውስጥ አንድን ሰው እየፈለጉ ያሉ የወታደር ቡድኖችን እያዘዘ ይገኛል። በጢስ በታፈነው ቤትም ገብተው እያንዳንዱን ክፍል ቢፈትሹም ምንም ማግኘት አልቻሉም። ሰውየውም መረጃቸው ለምን እንደተሳሳተ እያሰበ ወደ መስኮቱ ሲጠጋ ካይራ ስናይፐሯን አውጥታ ከሩቅ ሆና ጭንቅላቱን መታ ገደለችው። በሰውየው ኮምፒውተር ላይ ወታደሮቹ የካይራን ባል አይዛክን ይፈልጉ እንደነበረ ይታያል። ይህ በእንዲህ እንዳለ የቀድሞ ወኪል አይዛክ የ4 ዓመት ልጁን ካይን እየተንከባከበ ነው። የመስሚያ መርጃውን ካደረገ በኋላ ካይ አይዛክን በሰውነቱ ላይ ያሉት ጠባሳዎች ከመጥፎ ሰዎች ጋር በመታገል የመጡ እንደሆነ ይጠይቀዋል። አይዛክም አዎን ብሎ ይመልስና ካይራ አሁንም እዚያ እነሱን እየተዋጋች እንደሆነ ያስረዳል። ከነሱ ጋር መኖር የማትችለውም ለዚህ እንደሆነ ይነግረዋል። በኋላም ካይ እንቅልፍ ሲወስደው አይዛክ በሰርጋቸው ቀን የተከፈተውን ዘፈን እያዳመጠ ያንን ደስ የሚል ቀን ያስታውሳል። በማግስቱ ከቤት ሲወጣ አይዛክ አንድ ሚስጥራዊ መኪና ሲያልፍ ያስተውላል። ከዛም ከካይ ጋር ወደ ከተማ ይሄዳሉ። ካይ በኋለኛው ወንበር ላይ የአባቱን ተወዳጅ ዘፈኖች ይዘፍናል። አይዛክም መኪናውን ፓርክ ለማድረግ ሲሞክር ሌላ መኪና ጥሶ በመግባት ሊገጨው ትንሽ ይቀረዋል። ሹፌሩም ከመሄዱ በፊት ይሰድበዋል። ከዛም በባንክ ውስጥ አይዛክ ገንዘብ ለማውጣት ፈልጎ ከጸሐፊዋ ጋር ይነጋገራል። የአይዛክም ትኩረቱ ሲከፋፈል ካይ ጠፍቶ ይሄዳል። በድንገትም 3 ዘራፊዎች ወደ ህንጻው በመግባት ወደ ጣሪያው ሲተኩሱ ሁሉንም ሰው ይደነግጣል። ዘራፊዎቹም ሰዎችን እየተማቱ ማስተኛት ሲጀምሩ አይዛክ ካይን ለመጥራት ይሞክራል። ነገር ግን ልጁ ለመንቀሳቀስ በጣም ፈርቷል። አንደኛውም ዘራፊ አይዛክን ወደ ኋላ እንዲል ይነግረዋል። ነገር ግን አይዛክ ተረጋግቶ ቢያንስ ካይ ወደሱ እንዲሄድ እንዲፈቅድለት ይጠይቀዋል። ዘራፊው መሳሪያውን በልጁ ላይ ሲደግንበት አይዛክ ጆሮቹን እንዲሸፍንና አይኖቹን እንዲዘጋ ይነግረዋል። ከዚያም አይዛክ የመስሚያ መርጃውን አውልቆ ወደፊት በመዝለል ሁሉንም ዘራፊዎች በጥቂት እንቅስቃሴዎች ብቻ በመደምሰስ ሁሉንም ተጎጂዎች ያድናል። ካይንም አንስቶ ከህንጻው ይወጣል። በዚህም ሰዓት የደህንነት ካሜራዎች ሁሉንም ነገር እንደቀረጹት ያስተውላል። ይህ በእንዲህ እንዳለ በሜክሲኮ የጂ7 ዋና ኃላፊ ጃክ ዜና ሲመለከት የዋና ኢንስፔክተር ጽህፈት ቤት ኃላፊ ጃክ ሰላይ ነው ተብሎ ስለሚታመን የሲአይኤ ኃላፊ በነበረበት ጊዜ ያለፈውን ታሪኩን እንደሚያጣሩ ይሰማል። በዚህች ቅጽበት ረዳቱ ፓትሪክ አንድ አስፈላጊ ሪፖርት ያመጣለታል። ካይራ ሻዶ ፎርስ ከሚባለው ቡድን ሌላ የቀድሞ ወኪል መግደሏን ይሰማል። ጃክ በሲአይኤ ውስጥ በነበረበት ጊዜ የሻዶ ፎርስን ያዘዘና የቆሸሹ ስራዎችን እንዲሰሩ የላካቸው እሱ ነበር። ካይራና አይዛክም የሻዶ ፎርስ አባል ነበሩ። አሁን ግን ካይራ የድሮ የቡድን ጓደኞቿን የመግደል ተልዕኮ ውስጥ ትገኛለች። ከመጀመሪያዎቹ 12 አባላት ውስጥ 5ቱ ብቻ ቀርተዋል። ፓትሪክ በተጨማሪም አይዛክ በባንኩ የደህንነት ካሜራዎች እንደተያዘ ለጃክ ይነግረዋል። ቀረጻውንም ሲመለከት ጃክ ካይን ያስተውላል። ጥንዶቹ ቡድኑን የለቀቁት ካይራ ስላረገዘችና ልጃቸውንም ለመጠበቅ ስለፈለጉ እንደሆነ ይረዳል። ከዛም ጃክ ጥንዶቹን ለመያዝ ሰዎችን ይልካል። እነሱንም ለገደለ ለእያንዳንዳቸው የ$50 ሚሊዮን ሽልማት ያስቀምጣል። በሌላ በኩል በስፔን ወኪል አንዲና የወንድ ጓደኛዋ እንዲሁም የቡድን አጋራ የሆነውን አንክን የቅርጫት ኳስ ሲጫወት ትመለከታለች። በጆሮ ማዳመጫዋ በኩል ስለ ጃክ አንዳንድ መረጃዎችን ትቀበላለች። አንክም ከሌላ ተጫዋች ጋር በነበረ ክርክር ለጸብ ይገፋፋል። አንዲም ጠርታው ራሳቸውን ለሰዎች ማሳወቅ እንደሌለባቸው ታስታውሰዋለች። በዚህም ሰዓት ሁለቱም ለዋና ኢንስፔክተሩ እንደሚሰሩና የቀድሞ የሻዶ ፎርስ አባላትን እንደሚፈልጉ እናውቃለን። በዚህች ቅጽበት አንዲ የባንኩ ቀረጻ ይላክላታል። በሌላ በኩል በጂ7 የትዕዛዝ ማዕከል ጃክ ስለ ቅሌቱ ለመወያየት በዓለም ላይ ካሉ አንዳንድ በጣም አስፈላጊ መሪዎች ጋር ይገናኛል። ከ8 ዓመት በፊት የአሜሪካ መንግስት በዓለም ዙሪያ ሚስጥራዊ ተልዕኮችን የሚያከናውን ሻዶ ፎርስ የተባለ ከፍተኛ ሚስጥራዊ ፕሮግራም እንዲመራ እንደጠየቀ ያስረዳል። በዚህም ሰዓት የቡድኑ አባላት የነበሩት አይዛክና ካይራ በፍቅር ይወድቃሉ። ነገር ግን ይህ ከህግ ውጪ ስለነበረ ድርጅቱን ለቀው ወጡ። በጣም ሚስጥራዊ መረጃንም ይዘው ስለሄዱ ለተወሰነ ጊዜ እነሱን ለገደለ ሽልማት አዘጋጅተው እንደነበር በመናገር ነገር ግን በቅርቡ በተፈጠረው ቅሌት ምክንያት ጃክ ግድያውን ለማፋጠን ሽልማቱን በእጥፍ እንዳሳደገው ይገልጻል። ይህ በእንዲህ እንዳለ አይዛክና ካይ ወደ ኮሎምቢያ ይመጣሉ። ጫካውን ከተሻገሩ በኋላም ለተወሰነ ጊዜ የሚደበቁበት አንድ አሮጌ በውሃ የተጥለቀለቀ ጎጆ ይደርሳሉ። አይዛክ ልጁን ከማስገባቱ በፊት ቦታው ባዶ መሆኑን ያረጋግጣል። በዚያ ምሽት በራት ጊዜ ካይ ከመጥፎ ሰዎች ጋር ከመጣላቱ በፊት የመስሚያ መርጃዎቹን ለምን እንዳወለቀ አይዛክን ይጠይቀዋል። አይዛክም የጩኸት አለመኖር ትኩረቱን እንዲሰበስብ እንደሚረዳው ያስረዳል።
ካይ አባቱ መጥፎ ሰው ሆኖ ያውቅ እንደሆነ ማወቅ ይፈልጋል። ስለዚህም አይዛክ ቀደም ሲል እሱም ካይራን መጥፎ ሰዎች እንደነበሩ ይናገራል። አሁን ግን ጥሩ ነገር ብቻ እንደሚሰሩ ይነግረዋል። በሚያሚ ካይራ የባንኩን ቀረጻ ተቀብላ ከረጅም ጊዜ በኋላ ልጇን ስታይ ስሜታዊ ትሆናለች። ከ4 ዓመት በፊት የአይዛክን ቁስሎች ስትንከባከብ የነበረችበትን አንድ ሌሊት ታስታውሳለች። ድርጅቱን አስቀድመው ለቀው ስለነበረ በጃክ ሰዎች እየታደኑ ነበር። ይህም ካይን ለአደጋ አጋለጠው። አይዛክም ሚስቱንና ልጁን ለመጠበቅ ወደ ቡድኑ እንደገና መቀላቀል ፈልጎ ነበር። ነገር ግን ካይራ መጥፎ ሐሳብ እንደሆነ አሰበች። እሷና ጃክ ቀደም ሲል ጥሩ ጓደኛሞች እንደነበሩ፣ ሆኖም እሱ አፈቀራትና አብረው እንዲሆኑ ጠየቃት። እምቢም ስላለችው ደረጃዋን ዝቅ አድርጎ ከጊዜ ወደ ጊዜ አደገኛ በሆኑ ተልእኮዎች ላይ ላካት። በዚህም ምክንያት የአይዛክ መመለስ ጃክን እንደማያረጋጋው አሰበች። ከሐሳቧም ስትመለስ በዚያች ምሽት ካይራ አይዛክ ከልጃቸው ጋር ተደብቆ በሚቆይበት ጊዜ መላውን ቡድንና ጃክን ራሱን ለማጥፋት ወሰነች። ጠላቶቻቸውንም በሙሉ ከገደለች በኋላ ወደ ቤተሰቧ ተመልሳ በሰላም መኖር እንደሚችሉ አሰበች። አሁን ላይ ካይራ ስለ ባንኩ ክስተት ለአንቲ ኢንክሪፕትድ ሜሴጅ ትልካለች። አንቲም ልትረዳት ትስማማለች። አንቲም ይህንን ተልእኮ ትተው በምትኩ አይዛክን እንደሚፈልጉ ለአንግ ታሳውቀዋለች። ለነገሩ እነሱም የቀድሞ ወኪሎችን የሚከተሉት በጃክ ላይ መረጃ ለማግኘት ስለነበረ አይዛክም ያንን ሊሰጣቸው እንደሚችል አሰቡ። እኩለ ሌሊትም አይዛክ ድምጽ ሲሰማ ይነቃል። ቤቱንም ሽጉጡን በመያዝ ይፈትሻል። ወለሉ ላይም የራሱ የግራ አሻራዎችን ያያል። በድንገት አንድ ሰው ዘሎ ይመታውና ሽጉጡን ያስጥለዋል። ከዛም እጅ ለእጅ ትግል ይጀምራሉ። ሰርጎ ገቧም ካይራ ነበረች። አይዛክን ማንነቱን በማጋለጡና ካይን ለአደጋ በማጋለጡ ተወቅሰዋለች። መዋጋታቸውንም ሲቀጥሉ በቤት ውስጥ የሚገኘውን ማንኛውንም ዕቃ ተጠቅመው እርስ በርስ ይመታታሉ። የቤቱንም ዕቃዎች ያወድማሉ። ነገር ግን ጥንዶቹ ካይ ሁሉንም ነገር ሲመለከታቸው እንደነበረ ሲያውቁ ጥላቸውን ያቆማሉ። መጀመሪያ ላይ ልጁ ካይራን አላወቃትም። ነገር ግን እሷ እናቱ እንደሆነች ስትነግረው በመጨረሻ እቅፍ አድርጓት እንደናፈቀችው ይነግራታል። ይህ በእንዲህ እንዳለ ጃክ የቀሩትን የሻዶ ፎርስ ወኪሎች በቤቱ ሰብስቦ የካይራና የአይዛክ ሽልማት ወደ 100 በእጥፍ መጨመሩን ያሳውቃል። ተልእኮንም ለማከናወን የሚያስፈልጋቸውን ሁሉንም ድጋፍ እንደሚሰጣቸው ይነግራቸዋል። አቬሪ ለተባለ ሰላይ ምስጋና ይግባውና ጃክ የሸሹት ጥንዶች እንዲያገኙ የሚያስችላቸው አስፈላጊ መረጃን ይዟል። ጠዋት ላይ ካይራ ልጇ በእንቅልፍ ልቡ እንደሚራመድ ስታውቅ ትደነግጣለች። እነሱንም ለማግኘት የተቃረቡትን ወታደሮች ሁሉ እንደገደለች ለአይዛክ ትነግረዋለች። አሁን ግን ጃክ በይፋ ቡድኑን ሰብስቦ በቅርቡ እነሱን እንደሚያድኑ ትነግረዋለች። አይዛክም እነሱን ለመዋጋት ጊዜው እንደደረሰ ይወስናል። ሆኖም ግን እርዳታ ያስፈልጋቸዋል። ካይራም አንዲንና አንክን መጠየቅ እንደሚችሉ ትናገራለች። ነገር ግን አይዛክ እነዚያ ሁለቱ ለመንግስት ስለሚሰሩ እነሱ እንደማያስፈልጉ ይናገራል። በዚህም ክርክር ይነሳል እና በዚህ የተናደደው አይዛክ ጥሎ ይሄዳል። ከጥቂት ጊዜ በኋላ ጥንዶቹ ተኩስ ለመለማመድ ወደ ምድር ቤት ይሄዳሉ። ካይራም ኢላማውን በትክክል መሃል ላይ ትመታለች። ነገር ግን የአይዛክ በጥቂት ኢንች ይስታል። እናም እንደሷ ንቁ እንዳልነበርና ከልምምድ እንደወጣ ለሚስቱ ያስታውሳታል። ሆኖም ካይራ ሁልጊዜ መጥፎ ተኳሽ እንደነበርና ከተሳሳታቸው ጥይቶችን በአንዱ ምክንያት በትከሻዋ ላይ ያለውን ጠባሳ እያሳየች ማሾፏን ትቀጥላለች። ከክፍሉ ከወጣች በኋላ አይዛክ እንደገና መተኮስ ይጀምራል። በዚህ ጊዜ መሃሉን በትክክል ይመታል። ከዚያ በኋላ አይዛክ ከአንቲና ከአንክ ጋር ለመስራት ይስማማል። ስለዚህ ካይራ ይዘው የመጣችውን ኃይለኛ ታክቲካል መኪና ታሳየዋለች። እናም ካይራ እስክታገኛቸው ድረስ መጠበቅ ይኖርባቸዋል። ስለዚህ እስከዚያ ድረስ በእንቅስቃሴ ላይ መቆየት አለባቸው። ብዙም ሳይቆይ ካይራና አንክ ወደ ኮሎምቢያ በሚሄድ አይሮፕላን ላይ ይሳፈራሉ። በበረራ ወቅት ካይራ በአንድ የሻዶ ፎርስ አባል ላይ ያስቀመጠችው ሚስጥራዊ ካሜራ ትመለከትና ሰውየውም ከህገ ወጥ ድርጊቶች ወደ የአየር ሁኔታ ርዕሱን ሲቀይር ታስተውላለች። የሆነ ሰው ጥቆማ ሰጥቶት ይሆን ብላ ትገረማለች። ነገር ግን አንክ ሰውየው ማንነቱን ለመደበቅ እየሞከረ ሊሆን ይችላል ይላታል። በሌላ በኩል በመኪናው ውስጥ ካይራና ካይ የአይዛክን ተወዳጅ ዘፈን ይዘፍናሉ። ሆኖም ብዙም ጥሩ ስላልሆኑ አንዱን የመስሚያ መርጃውን ያጠፈዋል። መኪናውም ጭጋጋማ ቦታ ውስጥ ሲገባ ራዳሩ ሌሎች ተሽከርካሪዎች እየተከተሏቸው እንደሆነ ያሳያል። ካይራም ወዲያውኑ ካይን በሚስጥራዊ ክፍል ውስጥ ደብቀውና ወላጆቹ አንዳንድ መጥፎ ሰዎችን እስኪያስተናግዱ ድረስ በትዕግስት እንዲጠብቅ ትነግረዋለች። የተኩሱም ድምጽ እንዳያስደነግጠው የጆሮ ማዳመጫ ታደርግለታለች። አሁን ላይ ካይ ደህና ስለሆነ አይዛክ በፍጥነት መንዳት ይጀምራል። ጠላቶቻቸውም በሁለት በኩል ይከቧቸዋል። 6 በሞተር ሳይክል ላይ ያሉ ሰዎች መሆናቸውን ያውቃሉ። የመኪናውንም መስኮቶች በሚሰብሩ ደማቅ ብርሃናት ባለው መሳሪያ
ተኩስ ይከፍቱባቸዋል። አንዱ በኮፈኑ ላይ ያርፍና አይዛክ ለተወሰነ ጊዜ እይታውን ይሸፍነዋል። ይህም ሌላ መኪና እንዲደርስባቸው ያደርጋል። በድንገት አንድ የጭነት መኪና መጥቶ ሌላኛውን መኪና ከመውደሙ በፊት የጥንዶቹን መኪና ከኋላ ይመታል። ሞተር ሳይክሎቹም ሲቀርቡ የጭነት መኪናውም እንደተለመደው በጥይት ተኩስ ይከፍትባቸዋል። ከዛም ካይራ የጣሪያውን በር ከፍታ መልሳ መተኮስ ትጀምራለች። የጭነት መኪናውም መኪናቸውን እንደገና ሲመታው አይዛክ ይበልጥ በፍጥነት መሄድ ይጀምራል። የካይራም ጥይቶች በጭነት መኪናው ላይ ምንም አይነት ጉዳት አላደረሱም፣ ምክንያቱም ጭነቱ ጥይት የማይበሳው መኪና ስለነበረ ነው። ስለዚህ በምትኩ ቦምብ ትተኩስና የጭነት መኪናው ፊት በእሳት ይያያዛል። አይዛክም መኪናውን ወደ ጎን ሲያደርግ የጭነት መኪናውም ከጎናቸው ብቅ ይላል። ካይራም የነዳጅ ታንከሩን በጥይት በመምታት ታቃጥለዋለች። ብዙም ሳይቆይ የጭነት መኪናው ይፈነዳል። አይዛክም በደረሰው ፍንዳታ ዙሪያ በሚያሳዝን ሁኔታ መንገዱን ዘግተው ተጨማሪ ሰዎች ተኩስ ይከፍቱባቸዋል። አንድ ጥይትም ጎማውን ሲመታው መኪናውን መንገድ ላይ መንሸራተት ይጀምርና ኮረብታው ላይ ሲደርስ ተንከባሎ ወደ ወንዙ ይወድቃል። ከጥቂት ሰዓታትም በኋላ የጃክ መላው ቡድን ሬሳዎቹን ለማግኘት ወንዙን መፈተሽ ይጀምራሉ። ሆኖም ቤተሰቡ ቀደም ብለው አምልጠው በጫካ ውስጥ ተደብቀው ነበር። በተተወ የማዕድን ማውጫ ውስጥም ምሽቱን ለማሳለፍ ይቀመጣሉ። ጥንዶቹም ቦታቸውን የጠቆመ አንድ ሰው እንዳለ ይገምታሉ። ካይራም ሁልጊዜ ትከታተላቸው እንደነበረ ለአይዛክ ትነግረዋለች። አይዛክም በአንድ ወቅት በህዝብ መካከል አንገቱን እንዳይነካቸው እንደሚያስታውስ ይነግራታል። በማግስቱም ጠዋት አይዛክ ሲነቃ ካይራ እንደሄደች ያስተውላል። ይህ በእንዲህ እንዳለ ጃክ ቡድኑ ሬሳዎቹን ማግኘት ባለመቻሉ በጣም ተናዷል። ይህም ማለት ጥንዶቹ አሁንም በህይወት እንዳሉ ይገምታል። ንዴቱንም ፓትሪክና ፓርከርን በመደብደብ ይወጣል። እነሱም ራሳቸውን ለመከላከል ይሞክራሉ። ሆኖም ጃክ አሁንም ከባድ ተዋጊ ነውና በቀላሉ ያሸንፋቸዋል። በዚያች ቅጽበት ጃክ ከአቬሪ ጥሪ ደርሰዋል። እሱም ስለ ካይራና አይዛክ መረጃ ነበር። ጃክም ፓትሪክንና ፓርከርን እንደገና እንዲገላቸው ያዘዋል። ይህም በእንዲህ እንዳለ በአውሮፕላን ውስጥ ጃክ ከካይራ የስልክ ጥሪ ሲደርሰው ይደነግጥና ሰዎቹ ጥሪውን እንዲከታተሉ ያደርጋል። ጉዳዮቻቸውን በግል ለመፍታት በግል ደሴቱ ላይ እንዲገናኙ ሐሳብ ታቀርብለታለች። ነገር ግን ካልተቀበለ ወይም ቤተሰቧን ማስፈራራት ከቀጠለ ሁሉንም ሚስጥሮቹን ለመንግስት እንደምታጋልጥ ትነግረዋለች። ጃክም ለመገናኘት ከተስማማ በኋላ ካይራ ስልኩን ወርውራ በጀልባ ላይ ትሳፈራለች። በሌላ በኩል አንቲና አንክ ቫናቸው ውስጥ ሲገቡ አይዛክ ከኋላ ወንበር ላይ ከሽጉጡና ከካይ ጋር ተቀምጦ ይጠብቃቸዋል። አይዛክ ጥንዶቹ ቦታቸውን እንደጠቆሙ ያስባል። ነገር ግን እነሱ ከሱ ጎን እንደሆኑ ይነግሩታል። ቅጽበቱ በጣም ውጥረት የበዛበት ነው። ነገር ግን ካይ ሙዚቃ ሲጠይቅ ከመሳቅ መቆጠብ አልቻሉም። አንቲም ለልጁ ዘፈን ትከፍትለታለች። አሁን ሁሉም ካይራ የት እንዳለች አያውቁ። ነገር ግን አይዛክ ቤተሰቧን ለመጠበቅ ጃክን ብቻዋን መጋፈጥ እንደሄደች ይገምታል። አንክና አንቲም አይዛክንና ካይን ደህንነታቸውን ለመጠበቅ ወደ ቤታቸው ለመውሰድ ይስማማሉ። በሌላ በኩል በደሴቱ ላይ ፓትሪክና ፓርከር ካይራ ጃክን ከማግኘቷ በፊት ትጥቅ አለመያዟን ያረጋግጣሉ። ከሱም ጋር መተሻሸት ትጀምርና የግል ጊዜ እንዲሰጣት እየጠየቀች ትቀርበዋለች። ጃክም ሰዎቹን ከክፍሉ እንዲወጡ ያደርጋል። ከዚያም ካይራ በጃኬት ውስጥ የደበቀውን ሽጉጥ ትወስድና ጃክን ወደ ኋላ ገፍታ እስኪወድቅ ድረስ ትተኩስበታለች። ፓትሪክና ፓርከርም የተኩስ ድምጽ ሲሰሙ ይመለሳሉ። ነገር ግን ወዲያውኑ መሬት ላይ እንዲወድቁና መሳሪያቸውን እንዲጥሉ ታደርጋቸዋለች። ነገር ግን በሚያሳዝን ሁኔታ ጃክ ከሸሚዙ ስር ጥይት የማይበሳው ልብስ ስለለበሰ ደህና ነበረ። እሱ ሲነሳ ሰዎቹ ካይራን ከበው መሳሪያውን ያስጥሏታል። ወደ ባህር ዳርቻም ለመሮጥ ትሞክራለች። ነገር ግን የሻዶ ወታደሮች ወዲያውኑ መደብደብ ይጀምሩና ይይዟታል። ጃክም በጥፊ ይመታታል። በሌላ በኩል ደህንነቱ በተጠበቀው ቤት ውስጥ አይዛክ በር ሲንኳኳ ሰምቶ በሩን ለመክፈት ሲሄድ በሩ በድንገት ይፈነዳል። የቀድሞ የሻዶ ወታደሮችን በመግባት አይዛክን ከደበደቡት በኋላ ደረጃው ላይ ይወረውሩታል። ለመቆምም ሲሞክር ደረቱ ላይ ይመቱትና ወደ ታችኛው ወለል ይወረወራል። ደሴቱም ላይ የታሰረው አይዛክ ከባለቤቱ አጠገብ ያስቀምጡታል። ፓትሪክና ፓርከርም ካይን ይዘውታል። እሱንም ወደ ሌላ ክፍል ይወስዱታል። ብዙም ሳይቆይ ወታደሮቹ የታሰረውን አኒን ያመጣሉ። የአንክም እውነተኛ ስም አቬሪ መሆኑን ይናገራል። ይህም ማለት እነሱ ነበር እስካሁን መረጃ እየሰጠ የነበረው ማለት ነው። ጃክም በጥንዶቹ ላይ ይጮሃል። ልጃቸውም የአዲሱ ሻዶ ፎርስ አባል ሊሆን ስለሚችል በልጃቸው ፊት ሊገድላቸው እንደሚፈልግ ይናገራል። ካይራም ጃክ እንዴት ስልጣኑን ተጠቅሞ ለግንኙነት ያስገድዳት እንደነበርና ስትከለክለውም እንዴት አስፈሪ በሆኑ ተልእኮዎች እንደላካት ለሌሎቹ ወታደሮች በእንባ ትናገራለች። በዚያች ቅጽበት ፓትሪክና ፓርከር ይመለሳሉ። ሽጉጣቸውንም በጃክ ላይ ይደግናሉ። ሰላይ የመንግስት ወታደሮችን መሆናቸውን ይናገራሉ። ሌሎቹ ጠባቂዎች መሳሪያቸውን እንዲጥሉ ያደርጋሉ።
አንቲም ትስቃለች፣ ምክንያቱም ጃክን የሚከታተል ሌላ ቡድን እንዳለ ታውቅ ነበር። ነገር ግን በቅርብ ጊዜ አጠራጣሪ ባህሪ ስላሳያት አንክን አልነገረችውም ነበር። ከሻዶ ወታደሮችም አንዱ መሳሪያውን ለመያዝ ሲሞክር ፓርከር ወዲያውኑ ጭንቅላቱን ይመታዋል። ይህም አንቲ፣ አይዛክ እና ካይራ እንዲስቁ ያደርጋል። ሌሎቹም የሻዶ ወታደሮች እርስ በርስ ተያይተው ወደ ሽጉጣቸው ይደርሳሉ። አንደኛውን ቦምብ ይወረውራል እና አይዛክም ቀድሞ ስላዩት ለመደበቅ ይዘላሉ። ሁሉም ሰው ፍንዳታው ሲፈጠር ይበታተናል። ከዛም ተኩሱ ይጀመራል። ፓትሪክም ደረቱ ላይ ተተኩሶበት ይሞታል። ጃክም ጀርባው ላይ ተመቶ ለመደበቅ ይሮጣል። አንቲም በአንድ ወታደር ላይ ዘላ በራሱ ቢላ ትወጋዋለች። ካይራና አይዛክም ጠባቂዎቹ ቀደም ብለው የጣሉትን መሳሪያዎች ወስደው ከፓርከር ጋር መልሰው ይተኩሳሉ። ፓርከርም ጥይቱ ሲያልቅበት ዳሌው ላይ ይቆስላል። ከዚያም አንቲ ተጨማሪ ጥይቶችን አምጥታለት የካይን ቦታ ትጠይቀዋለች። እሷም ልታድነው ትሄዳለች። ፓርከር ደግሞ ጃክን እንዲይዝ ታዘዋለች። ተንኮለኛው ማንክ ሁከቱን ተጠቅሞ በገንዘብ የተሞላ ቦርሳ ይዞ ያመልጣል። ከርም ከአንዲት ወታደር ጋር ገፍትራው መሬት ላይ መታገል ትጀምራለች። ብዙ ከተመታቱም በኋላ ቢላዋ አውጥታ ስትወጋው እሱም የራሷን ሽጉጥ በማውጣት ጭንቅላቷን ይበትነዋል። በክፍሉ ውስጥም ሌላኛዋ ሴት ወታደር ውጊያው ወዳልተፈለገ አቅጣጫ እያመራ መሆኑን አይታ ትሄዳለች። ካይራም አንድ የወደቀ ሰው ሌላ ቦምብ እንዳለው አስተውላ ትልቅ ፍንዳታ ለማስነሳት ትተኩስበታለች። እሷና አይዛክም ይዘላሉ። ሁለቱ የመጨረሻዎቹ ወታደሮች በከፍተኛ ሁኔታ ስለቆሰሉ ይሸሻሉ። ጃክ ከመደበቂያው ሲወጣ ፓርከር ከኋላ ሊተኩሱበት ይሞክርና እንደገና ጥይት ያልቀዋል። ጃክ መልሶ ተኩሶ በጉልበቱ እንዲንበረከክ ያደርገዋል። ሆኖም እሱም ጥይት ያልቅበትና ሊገድለው ስለማይችል ጥሎት ይሄዳል። ይህ በእንዲህ እንዳለ አንክ ወደ ጀልባው ለመድረስ ሲሞክር ካይን ያገኘዋል። እሱም መጥፎ ሰው ብሎ ይጠራዋል። ይህም አንክን ትኩረቱ እንዲበታተን ሲያደርገው አንቲ ከአንክ ጀርባ በመምጣት አንቃ እንድትይዘው ይረዳታል። ካይንም ጥግ ላይ እንዲጠብቃት ትነግረዋለች። ከዚያም አንቲ ካይ እየተመለከተ መሆኑን ሳታውቅ አንክም መደብደብ ትጀምራለች። በሌላ በኩል ካይራ ሴቷን ወታደር ቤት ውስጥ ታገኛታለች። እርስ በርስም ከተተኳኮሱ በኋላ እጅ ለእጅ መዋጋት ይጀምራሉ። ብዙ ምቶችንም እርግጫዎችንም ከተለዋወጡ በኋላ ካይራ ቢላዋ ይዛ የጠላቷን አንገት ከወጋች በኋላ መታ ትጥላታለች። በተመሳሳይ ሰዓት አይዛክ በባህር ዳርቻ ላይ ለማምለጥ የሚሞክሩ ሁለት ወታደሮችን አግኝቶ እንዲያሳድዱት የገንዘብ ቦርሳቸውን ይመታል። በግድግዳ ጀርባ ተደብቆ ለመተኮስ እስኪመቸው ድረስ ይጠብቃቸዋል። ከዛም ነዳጅ የያዘ በርሜል ተኩሶ በመምታት ሲያፈነዳው አንዱን ወታደር በእሳት ለኩሶ ወደ ውቅያኖስ ይወረውረዋል። ሌላኛውም ወታደር በድንጋጤ ወዲያውኑ ይሸሻል። ከዚያም አይዛክ ወደ ዋናው ክፍል ተመልሶ ካይራ፣ አንቲንና ካይን ያገኛል። ካይራም መሄድ ትፈልጋለች። ነገር ግን አይዛክ እንደገና እንደሚታደኑ ይናገራል። ስለዚህ ይህንን ነገር ጃክን በመግደል ለአንዴና ለመጨረሻ ጊዜ ማቆም እንዳለባቸው ይነግራታል። ጥንዶቹም ካይን በአንቲ እንክብካቤ ስር ትተው ጃክን ለማሳደድ በጀልባ ይሄዳሉ። እሱም ከመጨረሻው ወታደር ጋር በራሱ ጀልባ እያመለጠ ነበር። ሁለቱም ጀልባዎች በሚያስደንቅ ፍጥነት እየነዱና በተመሳሳይ ሰዓት ተኩስ እየተለዋወጡ ማሳደድ ይጀምራሉ። ከብዙ ትግሎች በኋላ ጃክ በጀልባው የካይራን ጀልባ መግፋት ይጀምራል። ይህም አይዛክ እንዲወድቅ ያደርገዋል። በጫፍ ላይ ተንጠልጥሎ ጥቂት ተጨማሪ ጥይቶችን ከተኮሰ በኋላ ተመልሶ ይወጣል። ካይራም ተኩሱን ትቀላቀላለች። ጀልባውንም እየገፋች ጃክን ትኩረቱን ትሰርቀዋለች። ብዙም ሳይቆይ ጀልባው ከሌላ ጀልባ ጋር ይጋጫል። ግጭቱም ወደ ባህር ዳርቻ እንዲወጣ ያደርገዋል። ከዚያም ሲከሰከስ ይፈነዳል። ጠላቶቻቸውም ከፍንዳታው አምልጠው ከሆነ ብለው ጥንዶቹ እነሱን ለመፈለግ ወደ ባህር ዳርቻ ይሄዳሉ። አይዛክም ወደ ጫካው ገብቶ የመጨረሻውን ወታደር ያገኘዋል። ከዚያም ከጥቂት ተኩሶች በኋላ እጅ ለእጅ መዋጋት ይጀምራሉ። ብዙ ከታገሉም በኋላ ወታደሩ አይዛክን ከዛፍ ጋር ያጋጨዋል። ነገር ግን እሱ ተስፋ ባለመቁረጥ መዋጋቱን ይቀጥላል። ከዛም ወታደሩ ሰይፍ ያወጣል። አይዛክም የመስሚያ መርጃዎቹን ያወልቃል። ይህም በብቃት እንዲዋጋ ይረዳዋል። በስለቱም ሳይወጋ ወታደሩን ይገድለዋል። በውጊያውም ቦታ አቅራቢያ የሰርግ ድግስ እየተካሄደ ነበር። ጃክም በመግባት ህዝቡ እንዲሸሽ ወደ ጣሪያ ይተኩሳል። ካይራም የተኩሱን ድምጽ ሰምታ ወደ ሰርጉ ቦታ ትሄዳለች። ቦታው ላይም ስትደርስ ጃክ እየጠጣ ታገኘዋለች። እሱም ካይራን ወደ ኋላ የሚጥል ትንሽ ፍንዳታ ለማስነሳት በጌጣጌጦቹ ላይ ይተኩሳል። በፍጥነትም አገግማ ከጃክ ጋር መዋጋት ትጀምራለች። እሱም በጣም የተዋጋለት ተዋጊ ነውና በቀላሉ ይጥላታል። በዚያች ቅጽበት አይዛክ ወደ ሰርጉ ቦታ ይደርሳል። ስለዚህ ሲዞርም ጃክ ሽጉጥ ደግኖባት ያገኛታል። ካይራም ሽጉጡን እንዲያስቀምጥ ትነግረዋለች። እሱም የመስሚያ መርጃዎቹን አድርጎ የሰርጋቸው ዘፈን በድምጽ ማጉያው ላይ እየተጫወተ ይሰማል። ከዚያም ካይራ እንዲተኩስ ምልክት ለመስጠት ትከሻዋን ትመለከታለች።
አይዛክም ጃክን በሚስቱ ትከሻ በኩል ተኩሶ ይመታዋል። ካይራም ነፃ ትወጣለች። ከዚያም እሷ የራሱን ሽጉጥ ተጠቅማ ትገድለዋለች። የጃክ አካልም ገንዳ ውስጥ ሲወድቅ ጥንዶቹ በመሳሳም ነፃነታቸውን ያከብራሉ። 6 ወራት በኋላ ካይ የልደት ድግስ ያዘጋጃል። አንቲም ከካይራ ጥሪ ይደርሳታል። እሷም የመንግስት ስራዋን ትታ በታማኝነት ላይ የተመሰረተ የተሻለ የሻዶ ፎርስ ቡድን ለመጀመር አቅዳለች። ጥንዶቹም እንዲቀላቀሉ ትጋብዛቸዋለች። ነገር ግን ካይራ ምናልባት አንድ ቀን ብላ ብቻ ትመልስላታለች። ከዚያ በኋላ አይዛክ ራሱን በካይራ ጭን ላይ አስደግፎ እርጉዝ መሆኗን ሲያውቅ ሲደሰት እያሳየን ፊልማችን ያልቃል። እንደዚህ አይነት የሚመስጡ አጫጭር ፊልሞች እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።